ትምህርት ቤቶች የትውልድ መሰረት የሚጣልበት ተቋማት በመሆናቸው ደረጃቸውን የጠበቁ ትምህርት ቤቶችን መገንባት እንደሚገባ የከምባታ ዞን አስተዳደር አስገነዘበ። በዞኑ ሺሽቾ ከተማ አስተዳደር ከ111 ሚሊዮን ብር በላይ በሆነ ወጪ የተገነባው የአሽራ ቅዱስ አንጦኒዮስ አንደኛና ሁለተኛ ደረጃ ትምህርት ቤት ተመርቋል። ዘገባው የከምባታ ዞን የመንግስት ኮሚኒኬሽን ነው። የምታቀርበው ደግሞ አይን አዲስ ፍቃዱ። በምረቃው መርሃ ግብሩ ላይ የተገኙት የከምባታ ዞን ዋና አስተዳዳሪ አቶ አረጋሸቱ ህንጻው ተገንብቶ የተጠናቀቀው በቅን ልቦችና በደጋግ ለጋሾች አማካኝነት መሆኑን ገልጸዋል። ዋና አስተዳዳሪው አክለውም ልግስና ከመልካም ልብ የሚነሳ ለትውልድ ከሚያስብ አእምሮ የሚመነጭ መልካም ስጦታ ነው በማለት ስራው ዳር እንዲደርስ በገንዘብና በሐሳብ የደገፉትን ሁሉ አመስግነዋል። ትምህርት ቤት የሀገር መሪዎችና ተመራማሪዎች የሚፈልቁበት የእውቀት መፍለቂያ መሆኑን የጠቀሱ አቶ አረጋ ወላጆችና መምህራን የተማሪዎችን ስነ ምግባርና እውቀት በመቅረጽ ረገድ የማይተካ ኃላፊነታቸውን እንዲወጡ አሳስበዋል። የምናስመርቀው ህንጻ የቅን ልቦች ውጤት ነው፣ የደግ እጆች ውጤት ነው፣ የለጋሾች ውጤት ነው። ልግስና ሲተርፍ የሚደረግ ችሮታ አይደለም። ከመልካም ልብ የሚመነጭ ከመልካም ልብ የሚነሳ ለትውልድ ከሚያስብ አእምሮ የሚፈልቅ መልካም ስጦታ ነው። ይህን ስጦታ ለዚህ አካባቢ ማህበረሰብ እዚህ ግቢ ውስጥ ለሚማሩ ልጆቻችን ያበረከቱትን ሁሉ በገንዘብ የደገፉትን በሐሳብ የደገፉትን ስራው ተጀምሮ እስከሚጠናቀቅ ከእቅድ እስከ ፍጻሜ ተከታትለው እዚህ ያደረሱትን በሙሉ በራሴና በዞኑ አስተዳደር እንዲሁም በዞኑ ህዝብ እንደዚሁም እዚህ አካባቢ ባለው ማህበረሰብ ስም ከፍ ያለ ምስጋና ማቅረብ እፈልጋለሁ። ትምህርት ቤት የትውልድ መሰረት የሚጣልበት ተቋም ነው። በዚህ ተቋም ውስጥ የሚማሩ ልጆች ዛሬ ተምረው ነገ ሀገርን የሚመሩ የሚመራመሩ የሚያክሙ የሚዳኙ የሚገነቡ ሀገርን ዓለምን ትርጉም ያለው እንዲሆን የሚያደርጉ አእምሮዎች የሚፈልቁበት ነው። በዚህ ውስጥ እያንዳንዱ አካል የማይተካ ኃላፊነት አለው። የማዕከላዊ ኢትዮጵያ ክልል የትምህርት ቢሮ ምክትል ኃላፊ አቶ ማቴዎስ መልዳዮ በበኩላቸው የተማሪዎችን ውጤት ለማሻሻል የትምህርት ቤቶችን ደረጃ በማሻሻልም ለመማር ማስተማር ምቹ የማድረግ ስራ ተጠናክሮ ይቀጥላል ነው ያሉት። እንደ ሀገራችንም እንደ ክልላችንም ለተማሪዎች ውጤት ማነስ መንስኤ ከሆኑ ችግሮች መካከል አንዱ ብዙ ትምህርት ቤቶቻችን ለመማር ማስተማር ምቹ ያለመሆንና ከደረጃ በታች መሆን እንደሆነ ታመኖበት በ2018 የበጀት ዓመት መጨረሻና በ2016 የበጀት ዓመት መጀመሪያ እንደ ሀገር ትምህርት ቤቶችን ምቹ የመማሪያና ማስተማሪያ አካባቢ ለማድረግ የትምህርት ለትውልድ ንቅናቄ በክቡር ጠቅላይ ሚኒስትራችን ይፋ ተደርጓል። በዚህም የትምህርት ቤቶቻችን ደረጃ እየተሻሻለ የመጣ ሲሆን እስከ 2020 ድረስ ተጠናክሮ የሚቀጥል ይሆናል። የሽንሽቾ ከተማ ከንቲባ አቶ መለሰ ገብሬ የትምህርት ቤቱ መገንባት ነገ ዓለምን የሚቀይሩ ተማሪዎችን ለማፍራት እንደ ሀገር ለሚደረገው ርብርብ እገዛው የላቀ እንደሆነ አስረድተዋል። አንድ ትምህርት ቤት መክፈት አንድ እስር ቤት መዝጋት ነው ይባላል። እኛ ዛሬ ይህንን ህንጻ ስናስመርቅ ለሺዎች የሚሆን የእውቀት ብርሃን እየለኮስን የድንቁርናን ጨለማ ደግሞ እያባረርን ነው። ይህ ህንጻ ውበት ያለው በውስጡ በተለጠፈው ቀለም ወይም በተገጠመለት መስታወት ላይ ሳይሆን ውበቱ ነገ እዚህ ውስጥ ገብተው ዓለምን የሚቀይር ሳይንሳዊ ግኝት በሚያመጡት ተማሪዎች ውስጥ ነው። የሽንሽቾ ቅዱስ አንጦኒዮስ አንደኛና ሁለተኛ ደረጃ ትምህርት ቤት ዳይሬክተር ዶክተር አባ አንጦኒዮስ አልቤርቶ ከ111 ሚሊዮን ብር በላይ ተገንብቶ የተመረቀው ህንጻ በውስጡም አስፈላጊ ሁሉ ግብአት የተሟላለት ዘመኑን የሚመጥን ትምህርት ቤት ነው ብለዋል። እዚህ ግሩም ህንጻ መመረቅ ለአካባቢው ህብረተሰብ ከፍተኛ ፋይዳ ያለው ነው። አዲሱ ህንጻ ስታንዳርዱን የጠበቁ ቢሮዎች፣ ቤተ መጻሕፍት፣ የአይቲ ክፍል
እስከ በቂ ኮምፒውተሮች፣ የባዮሎጂ፣ የኬሚስትሪና የፊዚክስ ላቦራቶሪዎች፣ የፔዳጎጂ ክፍል እጅግ ብዙ ህዝብ የሚያስተናግድ ሰፊ ሁለገብ አዳራሽ ያለው ነው።